33302 ሊትር ሰጥታናለች ወይም ታልባለች በአራት ወሊድ ጊዜ ማለት ነው። እንዴት ናችሁ? እቺ ሄርትገርዝ ትባላለች ወይም ደግሞ የላሞች ክብደት መለኪያ ሜትር ናት። ዛሬ እንግዲህ እንደምትመለከቱት እቺን መታከል እቺን እንግዲህ የምታምር በጣም ውብ የሆነችና ግዙፍ የሆነች ላም ከወተት ወደ ሌላ አገልግሎት ልንሸኛት ነው። እያዘንም ቢሆን ያው የግድ ቢዝነስ ስለሆነ ፋርሚንግ ለክተን ዋጋ ተደራድረናል። ዋጋውን ሚስጥር አድርገን እነግራችኋለን። ከዛ በፊት ግን ስለ ላሚቷ የተወሰነ ነገር መረጃ መስዬ ካርዱን ይዛት መጣም እዚህ ጋር አብረን እንድናወራ። አብዛኛውን ጊዜ ፋርም ላይ እንግዲህ ብዙ ጥያቄዎች አሉ ፔጆች ላይ ከምርት በኋላ ላሞቹን ለምን ፐርፐዝ ነው የምትጠቀሟቸው የሚል ተደጋጋሚ ጥያቄ አለ። ላሞች ከሶስተኛ ወይም ከአራተኛ ፓሪቲ በኋላ ያው ወሊድ በኋላ በብዙ ምክንያት ለፕሮዳክሽን አይመከርም ስማርት ፋርሚንግ ላይ። ስለዚህ እቺ ላም ስንት ነው የወለደችው? እኛ ጋር 4 ጊዜ ወልዳለች። 4 ጊዜ ወልዳለች። አምስተኛው ላይ አቋርጣለች። አምስተኛ ላይ ያው የእርግዝና በተደጋጋሚ ሰተን አዳቅለን መያዝ አልቻለችም። በዛ ምክንያት ኪሎዋም እንደምታዩት በጣም እየጨመረ ሲመጣ አሁን ለሌላ አገልግሎት ልናውላት ነውና ኪሎዋን እንለካለን። አለ ያዝና እንለካ። ካርድ ላይ ያለውን ኢንፎርሜሽን በትክክል እነግራችኋለን። 759 ኪሎ ግራም ናት። 759 ኪሎ ግራም። ይሄ እንግዲህ በሳይንሱ ካራካስ ዌይት ወይም ደግሞ የቁም ላይቭ ዌይታቸው ነው የሚባለው። የዚህን 50% ቆንጆ ስጋ ይኖራታል ተብሎ ሳይንሱ ነው የሚለው፣ እኛ አይደለንም። እንግዲህ ቴክኒካል ሰው እዚህ ጋር አለ። ስለ ላሚቷ የነበራት ሂስትሪ እና ማብራሪያ መስዬ ምን ይመስል ነበር? እችላም በነገራችን ላይ የዛሬ 2 ዓመት አካባቢ አባይነሽ ፋርሚ ላይ ፖስት ላይ ወጣች ነች። 50 ሊትር ከማለባችን በፊት 45 ሪከርድ ይዛ የቆየች ነች። ቅድም ዮኒ እንዳለው 4ኛ ለባ ላይ ጨርሳ ከዚያ በኋላ በተደጋጋሚ ያደቅላናት ስላለያዘች ነው። ታሪኳ የሚያሳየው የመጀመሪያ ወሊድ ላይ 7179 ሊትር ለ347 ቀን ታልባለች። ይሄ የመጀመሪያ ፓሪቲ የምንለው። በሁለተኛ ፓሪቲ ጊደር ሆና ማለት ነው። ጊደር ሆና በሁለተኛ ፓሪቲ ወይም ደግሞ በሁለተኛ ወሊድ ደግሞ 325 ቀናት ላይ 6703 ሊትር ታልባለች። በሶስተኛ ፓሪቲ 336 ቀን 9709 ሊትር ታልባለች። በስንት ቀናት? ለ336 ቀናት። በአራተኛ ወሊድ ወይም ደግሞ በአራተኛ ፓሪቲ 425 ቀን ታልባለች። 9511 ሊትር ታልባለች። እና ዲቴል ነገር እዚህ ላይ ጋሽ መሰረት የገለጸው በ336 ቀን 9709 ሊትር መታለባ በጣም ከፍተኛ ሪከርድ ነው። በቀን ስንት ታለበች የሚለውን በሌላ ቪዲዮ እንሰራላችኋለን። ይሄን ይመስላል እንግዲህ ዋጋዋ። እኛ ከ400 ሺህ ንቅ አንልም ብለን 350 ሺህ ተሰጥቶን ኮራ ብለን እየተለመንን ነው። ምንሸጥ አይመስለኝም። 400 ሺህ ብር ደፍነ ውሰድ ገዢው ብዬ ነው ምለው። ገዢውን ኤክስፖዝ አላረግም። በጣም ደስተኞች ነን። ምንድነው ፋትኒንግ ምን ያክል አዋጭ እንደሆነ ከዴሪ ግራጁዌት ወይም ጨርሰው የሚወጡ ላሞችን ስጋቸውን በጣም ቤስት የሚባል ነው። እንግዲህ ቢዝነስ ስለሆነ ምንም ማድረግ አንችልም። እኛም በላም የሷን ስጋ ያው እንደ ቤተሰብ ስለምናያት፣ ነገር ግን ስጋ ለሚፈልግ ሰው በጣም ማርብል የሆነ ስጋ እንደሚኖራት ይታመናል። ቴንክ ዩ። እንግዲህ ይሄ የምታዩት ካው ካርድ የሚባል ከግብርና ሚኒስቴር የምንወስደው የበርዝ ሰርተፊኬት አይነት ነው። እዚህ ላይ ኤቭሪቲንግ የአባቷ የእናቷ ሂስትሪ ሁሉ ጨምሮ አለ። ከተወለደችበት ጊዜ ጀምሮ ክብደቷ ሁሉ አለ። ከዚህ እየታየ ነው። አዎ ጋሽ መሰረት ዳታ የነገራችሁ። ያ ብዙ ብሪድ ሰጥታናለች። ኮርማም አንድ ለሲዳማ ክልል ልከናል። እንደውም የሷ ልጅ የሷ ደግሞ በቀደም ስትወልድ ያያችኋት የሷ የመጀመሪያ ልጅ ናት። ከዚህ በፊት የደለቡ ከብቶች ደረጃ 3፣ ደረጃ 2፣ ደረጃ 1 እያለ ስሰጥ ነበር። እቺን ከብት እንዳያችኋት አሁን ኦልሞስት ደረጃ 1 ላይ ደርሳለች። እንዳያችኋት እዚህ አካባቢ ላይ በደንብ አርጋ ሰንት ብላለች። ኦሬዲ የቦዲ ኮንፎርሜሽኑ የስጋ ከብት በሚል ደረጃ ተቀምጣለችና አሁን በበቂ ደረጃ እንትን ብላለች። ምንድነው ቅድም ያልጨመርነው ነገር አለባውን ካቆመች በኋላ ወደ ስጋ እንድትውል ብለን የተሻለ የፕሮቲን ይዘት ያለው ምግብ ኦልሞስት ለ3 ወር ያክል ሰጠናታል። አሁን ላይ ቤስት የሚባል ስጋ ይኖራል። ቅድም ዮኒ ካለው ምን ጨምረው ምንድነው 50% ካርካስ ዌይት ወይም ንጥር ስጋ የምንለውን እናገኛለን ብለን ነው የምንጠብቀው። ስለዚህ ሰውየውም ከዚህ ከኛ ወስዶ ቅድም በተገለጸው መሰረት 50%ቱን ካልኩሌት ሲደረግ የተሻለ ዋጋ አውጥቶ ይሸጣል። ከብቶች መጨረሻ ላይ አለባ ጨርሰው ወደ ፋተኒንግ በሚገቡበት ሰዓት የነበረው ግታቸው ተሰብስቦ ወደዚህ ነው የሚመጣ። ያ ማለት በአዳራቸው ላይ ተጠራቅሞ የነበረው አጠቃላይ የማስል ምንለው
ወደ ቦዲያቸው ወይም ደግሞ ወደ ስጋ የመያዝ እንትን ይሄዳል ማለት ነው። አሁን እችን ከብት እንዳያችኋት ፎቶ ላይ ማየት ትችላላችሁ። የዛሬ 2 ዓመት ከለቀቅ ነው በጣም ከፍተኛ የሆነ ግት የነበራት፣ አሁን ግን ጨርሳ ኦልሞስት ባዶ ሆናለች። እዚህ ጋር የነበረው ኤቭሪ የፕሮቲን ወይም ቲሹ ወደ ቢውልዲንጉ መጥቷል ማለት ነው። እሺ ሌሎች ተከታዮቻችን መጨመር የምፈልገው ምንድነው እቺ ከብት ቅድም እንዳልናችሁ 4 ጊዜ ታልባለች። በ4 አለባ ወቅት አጠቃላይ የሰጠችው ምርት 33203 ሊትር ሰጣናለች ማለት ነው። 33203 ሊትር በ4 ጊዜ። ይሄ እንግዲህ በኢሮፕም በምንም የተሻለ የሚባል የነዚህ ብሪዲንግ አሁን ከውጭ ኢምፖርት የምናደርጋቸውም በዚህ ደረጃ ላይ የሚገኙ ናቸውና በጣም ጥሩ ዝርያ የነበራት ናት። እንግዲህ ከሷ 33203 ሲደመር ደግሞ አሁን የምንሸጠውን ያክል ኢንካም ታመጣለች ማለት ነው።